ፓኪስታን ኢራንን አስጠንቅቃለች። በዚህ ሰዓት እጅግ አስገራሚ የተባለ አዲስ ሰበር ዜናን ይዤላችሁ መጥቻለሁ። ተመልሰናል። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። እንደሚታወቀው መካከለኛው ምስራቅ ዳግም ወደ ውጥረቷ ተመልሳለች። ኢራን የበርካታ የአረብ ሀገራት ላይ ጥቃት እየሰነዘረች መሆኑን ተከትሎ ማለት ነው ፓኪስታን ኢራንን አስጠንቅቃለች። ማስጠንቀቂያውም ሳውዲ ላይ ምንም አይነት ጥቃት የምሰነዝሪ ከሆነ ፓኪስታን ላይ እንደተሰነዘረ ጥቃት አድርገን እኛም ወደ እርምጃው እንገባለን ብለዋል። ምክንያቱም ደግሞ ሳውዲና ፓኪስታን የጦር ጥምር ፊርማ ስላላቸው ማለት ነው። ፓኪስታን ስትነካ ሳውዲ እንደተነካች፣ ሳውዲ ስትነካ ደግሞ ፓኪስታን እንደተነካች ተደርጎ ወደ ጦርነት ይገባሉ ወይም ደግሞ ያንን ጦርነት ተቀላቅለው አብረው ይዋጋሉ ማለት ነው። ለበርካታ ጊዜያት ረገብ ብሎ የነበረ የመካከለኛው ምስራቅ የአሜሪካና የኢራን የእስራኤል ወይም ደግሞ የአረብ ሀገሮች የተኩስ ልውውጥ አሁን ወደ ለየለት ጦርነት ለመግባት ጫፍ የደረሰ ይመስላል። አሜሪካ በኢራን ተቋማት ላይ ጥቃት መሰንዝሯን ተከትሎ ኢራንም አጸፋውን በበርካታ የአረብ ሀገራት የአሜሪካ የጦር ቤዞችና የአሜሪካ ንብረት ያሉበት ቦታዎች ላይ ጥቃት እየሰነዘረች ትገኛለች። ይህንንም ተከትሎ ሳውዲ ላይ ግን ምንም አይነት ጥቃት እንዳሰነዝር ስትል ፓኪስታን ኢራንን አስጠንቅቃታለች። ለብዙ ጊዜ ስላልነበርኩኝ አካውንቴ ሻዶ ባን ውስጥ ገብቷልና ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በደንብ አዳርሱት። በሌላ ዜናዎች እንመለሳለን።